እየከሰራችሁ ነው ያውን ሁለት ጊዜ አሁን በዚህ ኑሮ ውድነት አብዛኛው ሰው እጅግ በጣም እየተጨነቀ ነው ዛሬ በዚህ ቪዲዮ አትጨነቁ ያልፋል እኮ ይሳካላችኋል ልላችሁ ሳይሆን ሁለት ጊዜ እንዳትከስሩ ላደርጋችሁ ነው አብዛኛው ሰው በዚህ ኑሮ ውድነት በጭንቀት ምክንያት በድብርት ምክንያት ጭራሽ ወደ ሌላ ህመም እየሄደ ነው ስለዚህ ያ ገንዘብ እስከሚመጣ ያ የምንፈልገው ህይወት እስከሚሳካ ድረስ ኢሞሽናችንን ማኔጅ አድርገን መቆየት አለብን እየተጨነቀን የጠበቅነው ገንዘብ ጭራሽ አይመጣም የተለያዩ ሳይኮሎጂካል ጥናቶች እንደሚያሳዩት ሰዎች እንደውም ሲጨነቁ ጭራሽ ያላቸውን አቅም መጠቀም አይችሉም እናንተ ሰክሰስፉል ሆናለሁ እያላችሁ በመጨነቃችሁ መስራት ከምትችሉት በታች ትሆናላችሁ ከዛ ደግሞ መስራት ከምችለው በታች ሆኛለሁ ጭራሽ እኮ እየባሰብኝ ነው እያላችሁ ጭራሽ የበለጠ ትጨነቃላችሁ በዚህ ቪዲዮ ላይ ኢሞሽናችንን እንዴት ማኔጅ ማድረግ እንደምንችል በተለያዩ ጥናቶች አስደግፌ አሳያችኋለሁ ለማታውቁኝና ለመጀመሪያ ጊዜ ይሄንን ቻናል ለምታዩ ሰዎች ስሜ ቤተልሔም ወዳጆ ይባላል ሶሺዮሎጂስት ነኝ እናንተ ጋር የተለያዩ ችግሮችን ፕሮፌሽናል በሆነ መልኩ እንዴት መፍታት እንችላለን የሚሉ ሐሳቦችን ይዤ መጥቻለሁ በዚህ ቻናል ስለ ፐብሊክ ስፒኪንግ ስለ ኮሙኒኬሽን ስለ ማርኬቲንግ ስለ ከስተመር ሰርቪስ ስለ ተለያዩ የኑሮ ሁኔታዎች የምናወራበትና እጅግ ጠቃሚ የሆኑ መፍትሄዎችን የምታገኙበት ቻናል ነው ሰብስክራይብ ማድረግ እንዳትረሱ አሁን መጀመሪያ ላይ እንዳልኳችሁ ሁለት ጊዜ እየከሰርን ነው አብዛኛው ሰው በዚህ ኑሮ ውድነት እጅግ በጣም እየተጨነቀ ነው መቼ ነው ህይወት የሚስተካከለው መቼ ነው የሚፈልገውን ህይወት የምኖረው መቼ ነው የምወዳትን እናቴን ማሳርፈው የምወደውን አባቴን ማሳርፈው እያለን እጅግ በጣም እየተጨነቅን ጭራሽ ወይ ስኬቱ አልመጣ እየተጨነቅን የተለያዩ ህመሞችን ድብርት ብቸኝነት መሰማት ሰላም ማጣት ደስታ ማጣት በጣም ብዙዎቻችን ጋር የመጣ ነው ያ ደግሞ ጭራሽ የምንፈልገውን ነገር ከማሳካት ይልቅ ወደ ኋላ እያስቀረን ነው በጣም ብዙ ጥናቶች ላይ እንደሚያሳየው ሰዎች ሲጨነቁ ጭራሽ የሚያሳኩት ነገር ይቀርና የባሰ ካሉበትም ወደ ታች ይወርዳሉ ስለዚህ ግዴታ ማኔጅ ማድረግ አለብን የመጀመሪያው ማድረግ ያለብን የሚያበረቱንን የሚያነቁንን ቃላቶችን መስማት አብዛኞቻችን አስተውላችሁ ከሆነ የምንሰማቸው ነገሮች በጣም ያነቁናል ፈጣሪ ያውቃል ሁሉ ያልፋል ትችላለህ በተለያዩ አባባሎች ስንባል የሆነ የመንቃት ስሜት ይሰማናል ኢቭን አሁን ሶሻል ሚዲያ ላይ የዞረ ያለው የኔ አበባ መድኃኔዓለም ያውቃል የሚለው ስንቶቻችንን አጽናንቶናል ታዲያ ከዚህ መማር ያለብን ነገር አንዳንድ ጊዜ ስሜቶቻችን የሚያልፉት ጥሩ ነገሮችን በመስማት ነው አብዛኞቻችን ግን ተቃራኒው እናደርጋለን ስለ ኑሮ ውድነት ከጓደኛ ጋር ተሰብስበን ከቤተሰብ ጋር ምንም መፍትሄ አናወራም ምን ማድረግ እንደምንችል አናወራም ግን የበለጠ ጭንቀቱ እናወራለን እኔ እኮ በጣም ተጨንቄያለሁ ሰላም አጥቻለሁ ታዲያ ምን ይሻለናል እከሌን አይተዋል እከሌ እኮ እየተቀየረ ነው እኔ ግን እዛው ነኝ እያለን ደጋግመን የምናወራው ችግሩን ነው ስለዚህ ልክ አሁን እንደምንጽናናባቸው ቃላቶች ኦን ፐርፐዝ መስማት አለብን ወይም አስበንበት ከፍተን መስማት አለብን አሁን እንዴት እንዳነቃችሁ አይታችሁታል ታውቃላችሁ ኦሬዲ ፈጣሪ እንዳለ ታውቃላችሁ እንደሚችል ታውቃላችሁ ሁሉም እንደሚያልፍ ታውቃላችሁ ግን ያ ጭንቀት እንድትረሱት ያደርጋችኋል ስለዚህ የመጀመሪያው መፍትሄያችን የሚሆነው እንደዚህ አይነት ቃላቶችን መስማት የሚያበረቱንን የሚያነቁንን ቃላቶችን መስማት መቻል አለብን ሌላው ደግሞ የመጻፍና የጆርናል ልምድ ሊኖረን ይገባል አንዳንዶቻችን ሰው ስንመክር በጣም ጎበዝ ነን አይደለ አትጨነቅ አይዞ የሚሉ ሐሳቦችን ስንሰጥ እንዴት ሰዎችን እንደምናበረታ ለኛ ጊዜ ሲሆን ግን በጣም ይከብደናል ይሄ የሚሆንበት ምክንያት ደግሞ በአእምሯችን ሐሳቡን ስናስበው የተዘባረቀ ሐሳብ ስለሆነ ይበልጥ ያስጨንቀናል ስለዚህ የመጻፍና የጆርናል ልምድ ሊኖረን ይገባል ካልሆነ ደግሞ ቮይስ ሪከርዶችን ማድረግ ጀምሩ የሚሰማችሁን እያንዳንዱን ስሜት ወረቀት ላይ ለማስፈር ሞክሩ ወይም በቮይስ ሪከርድ አድርጋችሁ ለመስማት ሞክሩ ያኔ እናንተ ከችግሩ በላይ መሆን ትጀምራላችሁ በአእምሯችን ስንጨነቅ ሐሳቡ የበለጠ እንድንጨነቅ ያደርገናል ስንጽፈው መሬት ላይ ሲወርድ ግን እያየነው ችግሩን መወጣት ወይም ደግሞ ችግሩን ማስተካከል እንችላለን ስለዚህ ከዚህ በኋላ ጆርናል ማድረግ መጀመር አለባችሁ ስለ ጆርናሊንግ እንድሰራላችሁ ወይም ደግሞ እንዴት አድርጋችሁ እንደምትጽፉ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ ቪዲዮ ሰራላችኋለሁ ሌላው ደግሞ ሶሻል ሚዲያ መተው መቻል አለብን ሱስ ያለበት ሰው በፈለኩበት ሰዓት አቆማለሁ ሲል በጣም ይገርመናል አይደል አረባካ ተሸወድ እንላለን አሁን ግን እኛም ያው ነን ራሳችንን ከሶሻል ሚዲያ ጋር እኔ እኮ ትልቅ ሰው ነኝ እንዴት አወዳድራለሁ አውቃለሁ እኮ የተመረጠ ህይወት እንደሚያሳዩ አውቃለሁ እንላለን ግን እውነታው እያወዳደርን ነው እሱን ደግሞ በምን ማወቅ ትችላላችሁ አብዛኞቻችን ድሮ በጣም ስንመኝ የነበረውን ስኬት አሳክተን ያንስብናል የሚያንስብን ምክንያት ደግሞ ባለማስተዋል ከሆነ ሰው ጋር ያወዳደር ነው ዛሬ የኛ የሆነ ደሞዝ ማግኘት ከሶሻል ሚዲያ ካየናት መኪና ከገዛች ቤት ከገዛች ኦር ሰምቲንግ ጋር እናወዳድረውና የኛ እንዲህ ማደግ በደሞዝ ማደግ በስራ ማደግ ድሮ ከምናገኘው ገንዘብ የሚሆን ዕውቀት የሚሆን ማደግ ምንም ሆና ትታየናለች ያ ማለት ሳናስበው ያወዳደርን ነው እውነታው ደግሞ ሶሻል ሚዲያ ላይ የሚሰሩ ሰዎች የሚያሳዩት በጣም ጥቂቷንና የተመረጠችውን ህይወት ነው ከተመረጠው ህይወት ምን ያህል እውነት እንደሆነ አናውቅም ዛሬ እቺ ልጅ መኪና ስትገዛ መኪናውን ተበድራ ይሁን ተቸግራ ይሁን ከሰው ተቀብላ ይሁን ምን ይሁን ምንም የምናውቀው ነገር የለንም ስለዚህ ሳናስተውል ሶሻል ሚዲያ ላይ ራሳችንን እያወዳደርን ነው በጣም
እርግጠኛ ነኝ አብዛኞቻችሁ ሶሻል ሚዲያ ላይ ማወዳደር እንደሌለባችሁ ታውቃላችሁ፣ ውሸትም እንደሆነ ታውቃላችሁ። ግን ሳንፈልግ ነው እያደረግን ያለነው። ስለዚህ ሶሻል ሚዲያ መተው መቻል አለብን። መተው ደግሞ ካልቻላችሁ አትሊስት ግን ጠዋትና ማታ በፍጹም ሶሻል ሚዲያ አትዩ። ጠዋትና ማታ አእምሯችን በጣም አክቲቭ የሚሆንበት ሰዓት ስለሆነ እንደውም ለስራ እንደውም ለማንበብ ለማወቅ ሞክሩ። ሶሻል ሚዲያ ጠዋትና ማታ በፍጹም እንዳትጠቀሙ፣ ሳናስተውል ራሳችንን እያወዳደርን ስለሆነ። ሌላው ደግሞ ስላሉን ነገሮች ማመስገን መጀመር አለብን። ኖት ይሄ ይሳካልኛል ይሆንልኛል የሚለው ምስጋና ሳይሆን የእውነት ስላለን ነገር። ልክ ጠዋት ስትነሱ በህይወታችሁ ላይ ስላላችሁ ነገር ብቻ አስባችሁ ማመስገን ጀምሩ። 3 ይሆናል 2 ይሆናል፣ ለምን አንድ አይሆንም? ህይወታችሁ ላይ ስለተሰጣችሁ አንድ ነገር ማመስገን ጀምሩ። ያንን ስታመሰግኑ ሞቲቬት እንድትሆኑ እንድትነቁ ሳይሆን ልክ ስታመሰግኑ ጥሩ ስሜት ላይ ትሆናላችሁ። ጥሩ ስሜት ላይ ስትሆኑ ደግሞ ያሉትን እድሎች ማየት ትጀምራላችሁ። ቀናችሁ ላይ ምናልባት እኮ አንዳንዴ በጭንቀት አይሳካልኝም በማለት የሆኑ እድሎችን እያየን ላይሆን ይችላል። ስለዚህ ዛሬ አመስግናችሁ ስትጀምሩ የሚመጣላችሁን እድል ማየት ትጀምራላችሁ። አትሊስት እችላለሁ የሚለው ስሜት ይሰማናል። እችላለሁ ማለት ደግሞ ትልቅ ለውጥ የሚያመጣ ነገር ነው። ምክንያቱም እችላለሁ ስንልና አልችልም ስንል ሁለት ነገሮችን ላሳያችሁ። አንድ ሰው የሆነ ነገር ለመስራት እኔ ይሄንን ነገር አልችለውም ካለ አበቃ አይደለም፣ ምንም ስቴፕ የለውም። የሆነ ሰው ግን እችላለሁ ካለ መጸለይ ይጀምራል። አስተውላችሁ ከሆነ ብዙዎቻችን አንችልም ስንል የሚችለውን ፈጣሪም እንገድበዋለን። ስለዚህ መጀመሪያኛ እንችላለን ብለን ብናምን ግን ፈጣሪ ጋርም ለመጸለይ ይሄ ነገር ይሳካልኛል ይሆንልኛል ብለን እናስባለን። ስለዚህ እችላለሁ ማለት ከትልቁ ጸሎት ጀምሮ ከትናንሽ አክሽኖች ብዙ ነገሮች እንድናደርግ ያደርገናል። ለምን እችላለሁ ካልን አትሊስት ሰዎችን እንጠይቃለን። ይሄ ነገር እንዴት መስራት እችላለሁ? ሰዎችን እናማክራለን። አንድ ሰው አልችልም ካለ ግን ያንን ነገር በፍጹም ሰው ማያማክር፣ ምንም ለማድረግ አይሞክር። ስለዚህ ምስጋና ጀምሩ። እችላለሁ ማለትን ያኔ ትጀምራላችሁ። ስለዚህ ጠዋት ማመስገንን በፍጹም እንዳትደራደሩ። ሁሌ ጠዋት ስትነሱ በህይወታችሁ ስላላችሁ አንድም ሁለትም ሶስትም 10ም ነገር ማመስገን ጀምሩ። እስቲ እንደውም እዚህ ቪዲዮ ላይ ኮሜንት አድርጉልኝ። በህይወታችሁ ፈጣሪ ያደረገላችሁ የምታመሰግኑበት ነገር ምንድነው? በዛውም ፔጁን ሰብስክራይብ ማድረግ እንዳትረሱ። አስተውላችሁ ማሰብ ጀምሩ። ይሄ ሁላ ጭንቀት የመጣው ባለማስተዋል ይሄ መጨረሻዬ ነው በሚል ሐሳብ ነው። እውነታው ግን ማናችንም አሁን ያለንበት ህይወት ነጋችንን ማረጋገጫ አይደለም። ዛሬ እጅግ በጣም የተሳካለት ሰው ነገ በብዙ ፈተና ውስጥ ሊሆን ይችላል። ዛሬ ደግሞ ፈተና ውስጥ ያለን ሰዎች ብዙ ስኬቶችን አግኝተን ሴሌብሬት የምናደርግበት የምናከብርበት ሊሆን ይችላል። ስለዚህ አሁን ያላችሁበት ህይወት መጨረሻችሁ እንደሆነ ከሚሰማችሁ ይልቅ እንዴ ይቀየራል፣ ነገ ደግሞ ሌላ ነገር ይዞ ይመጣል። ዛሬም እኮ ያለንበትን ህይወት አንዳንዱን ያሰብነው አይደለም አይደል? ጭራሽ ነው እዚህ ቦታ አገኛለሁ ብለን ያላሰብን ሰዎች የሆነ ቦታ ተገኝተናል። ስለዚህ አሁንም በማስተዋል ማሰብ ያለባችሁ ነገር ይሄ መጨረሻችሁ በፍጹም አይደለም። መቀየሩ አይቀርም፣ መስተካከሉ አይቀርም። ስለዚህ ለአእምሯችሁ ሁሌ ማስታወስ ያለባችሁ ነገር ይሄ የህይወቴ መጨረሻ አይደለም፣ መቀየሩ አይቀርም። ስለዚህ ለሚቀየር ህይወት ደግሞ በዚህ ልክ መጨነቅ፣ በዚህ ልክ ማሰብ አይጠበቅብኝም ብላችሁ አስተውላችሁ ማሰብ ጀምሩ። የመጨረሻው ሐሳቤ ራሳችሁን መጠበቅ ጀምሩ። ግድ የላችሁም። ራስን በመጠበቅ ይገባኛል፣ ይሆንልኛል የሚል ስሜት ይሰማናል። ኢቨን ከራሳችሁ ህይወት እስቲ ያስተውሉ። አንዳንድ ጊዜ ዛሬ እንዴት ጥሩ ነው የለበስኩት፣ እንዴት ነው ያማርኩት ስንል የሆነ የይገባኛል ስሜት ውሏችን ላይ ራሱ የምንውለው ውሎ እጅግ በጣም ይለያያል። ስለዚህ ራሳችሁን በደንብ መጠበቅ ጀምሩ። በምትለብሱት አለባበስ፣ በምትናገሩት ንግግር በደንብ ራሳችሁን የምትጠብቁ ሰዎችና ለራሳችሁ ክብር የምትሰጡ ሰዎች፣ ራሳችሁን የምትወዱ ሰዎች ሁኑ። በእርግጠኝነት ይሄ ጭንቀት በደንብ ማኔጅ መደረግ ይችላል። ያኔ የምንፈልጋቸውን ስኬቶች ማሳካት እንችላለን። ያው ሁላችሁም ታውቁታላችሁ ብዬ ያላነሳሁት መፍትሄ ደግሞ ጸሎት ማድረግ ነው። ጸሎት ማድረግ በጣም ብዙ ነገሮችን እንድንቀይር ያግዘናል። ስለዚህ በዚህ ጭንቀት ሰዓት ህይወቴ እንዴት ይቀየራል፣ እንዴት አደርጋለሁ፣ እንዴት ነው ማልፈው ለምትሉ ሰዎች ሁልጊዜም ጸሎት የምታደርጉ ሰዎች ነው። በጣም በእርግጠኝነት ከዚህ ጭንቀትም ትወጣላችሁ። የምትፈልጉት ነገርም መሳካቱ አይቀርም። እኔም ደግሞ በህይወታችሁ የምትመኙት ነገር በሙሉ እንዲሳካላችሁ ተመኝቼላችኋለሁ። እዚህ ድረስ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። የተለያዩ ጠቃሚ ሀሳቦች ወደ እናንተ እንዲደርሳችሁ ይሄንን ፔጅ ሰብስክራይብ ማድረግ እንዳትረሱ። ለምትወዱት ጓደኛችሁ ደግሞ ይሄንን ቪዲዮ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።